ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በሀገር ውስጥም በውጭም ሀገር ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ እመቤታችን በረዳችን መጠን እመቤታችን ስለ ጸለየችው ጸሎት፣ ስለ ጸሎተ ማርያምና ስለ ጸሎተ ማርያም አስገራሚና አስደናቂ 21 ጥቅሞች እንማማራለን። እመቤታችን ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ እንደገለጠችላቸው ለኛ ሚስጥሩን ትግለጽልን። የወለላይቱ እመቤት ልጆች ጸሎተ ማርያም ወይም ሰላም ለኪ የሚለው ጸሎት ወለላይቱ እመቤት ድንግል ማርያም በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ታላቅ ጸሎት ነው። ጸሎተ ማርያም ከእመቤታችን ጸሎቶች ውስጥ ልዩ የሚያደርገው አንደኛ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ጸሎት መሆኑ ነው። ሁለተኛ ጸሎቱን እመቤታችን እንደጸለየችው በሉቃስ ወንጌል በምዕራፍ 1 ከቁጥር 46 እስከ ቁጥር 55 ድረስ በመጻፉ ነው። ሶስተኛ ጸሎቱ አጭር ጸሎት ሆኖ ጥልቅና ምጡቅ በመሆኑ ነው። ይህ ጸሎት በቅድስት ቤተክርስቲያናችን ሁለት ስያሜዎች አሉት። አንደኛው ጸሎተ ማርያም ይባላል። ይህም የማርያም ጸሎት ማለት ነው። ጸሎቱ ጸሎተ ማርያም የተባለው እመቤታችን እንደጸለየችው ለማጠየቅና ለማሳወቅ ነው። ሁለተኛው ሰላም ለኪ ይባላል። ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው ከቅዱስ ገብርኤል ብስራት ነው። ሊቀ መላኩ ቅዱስ ገብርኤል እመቤታችንን ሲያበስራት ሰላምታ ስለሰጣት ነው ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው። ነገር ግን በግዕዙ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዋኪ እምአርዌን አዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማሂበረን ዮም ድንግል ባርኪ፣ ወይም በአማርኛው እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን የሚለውን የደረሱት ወይም የጸለዩት አፄ በዕደ ማርያም ናቸው። ታሪኩ እንዲህ ነው። ኢትዮጵያዊ ንጉሥ አፄ በዕደ ማርያም በእመቤታችን በመታሰቢያ በዓል ቀን ለማስቀደስ ወደ እመቤታችን ቤተክርስቲያን ይገባሉ። በዕለቱም የሚቀድሰው አንደኛው ካህን ይጎድላል። ይህንን የተመለከቱት አፄ በዕደ ማርያምም ንጉሥ ብቻ ሳይሆኑ ካህንም ስለነበሩ ቅዳሴው ለምን ይታጎላል ብለው በጎደለው ካህን ገብተው ቅዳሴውን እንዳይታጎል ቅዳሴውን ለማሟላትና ለመቀደስ ልብሰ መንግስታቸውን አውልቀው ልብሰ ተክህኖ ለብሰው ቅዳሴ ገቡ። ልክ ቅዳሴው ሊጀመር ሲል ከመንበሩ ስር የሚፈልቅ ለምዕመናን የሚታደል የተቀደሰ ውሃ ወይም ጠበል ነበረ። አፄ በዕደ ማርያምም ያንን የተቀደሰ ውሃ ሲመለከቱ ከዛ ከተቀደሰ ውሃ ውስጥ ትልቅ እባብ ነበርና ያ እባብ ሲወጣ አይተው ደነገጡ። እመቤታችንንም እመቤቴ ሆይ በአንቺ የመታሰቢያ ዕለት ቅዳሴውን እንዳታጎል ብዬ ቅዳሴውን ለማሟላት ቅዳሴ የገባሁት ተዳፍሬ ይሆን? በመቅደስሽ ውስጥ ካለው ከተቀደሰው ውሃ ውስጥ እንዴት ይሄንን እባብ አየሁት? ምንም እንኳን ኃጢአተኛ ብሆን እባቡ እኛን ነድፎን ቅዳሴው ሊታጎል አይገባም ብለው በእመቤታችን ስዕል ፊት ሰግደው ወይም ወድቀው ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዋኪ እምአርዌን አዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማሂበረን ዮም ድንግል ባርኪ፣ እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን ብለው
ጸልየው እመቤታችንን ተማጸኗት። አፄ በደ ማርያም እናቴ ማርያም ሆይ ሳይሆን እናታችን ማርያም ሆይ ብለው ጸሎት የጀመሩት አብሯቸው የሚቀድሱትንና የሚያስቀድሱትን ምዕመናን ወክለው ነው። ማህበራችንን ዛሬ ባርኪልን ብለው የጨረሱት ቅዳሴውን ባርኪልን ሲሏት ነው። አፄ በደ ማርያም በዚህ ምክንያት ሰላም ለኪን ጸልየው ወይም ደርሰው እመቤታችንን ከተማጸኗት በኋላ እባቡ ያለበትን ያንን የተቀደሷ በመስቀላቸው ቢባርኩት ያ እባብ ጠፍቶላቸዋል። እሳቸውም እመቤታችንን አመስግነው ቅዳሴውን ቀድሰው ቅዱስ ሥጋውንና ክቡር ደሙን ተቀብለው ለምዕመናንም አቀብለዋል። እንግዲህ ሰላም ለኪ የሚለው ጸሎት በዚህ መልኩ ነው የተደረሰው ወይም አፄ በደ ማርያም የጸለዩት። ከዚህ በኋላ ሊቃውንት አባቶቻችን ደግሞ አፄ በደ ማርያም የደረሱትን የጸለዩትን ሰላም ለኪን ጸሎት ከጸሎተ ማርያም ጋር እንድንጸልዩ አደረጉ። ወይም የጸሎተ ማርያምን ጸሎት መጀመሪያ ሰላም ለኪን አደረጉልን። የሚገርማችሁ አፄ በደ ማርያም እመቤታችን እንደ ቅዱስ ያሬድና እንደ አባ ጊዮርጊስ ዘጋስጫ ዕውቀትን ጥበብን የሚገልጽ ጽዋ ልቦና አጠጥታቸዋለች። በደ ማርያም ማለት በማርያም እጅ ማለት ነው። በማርያም እጅ ጽዋ ልቦና ስለጠጡ ስማቸውን አንድም በደ ማርያም አሏቸው። የእመቤታችን ልጆች ሰላም ለኪን ጸልየው እንደ አፄ በደ ማርያም ከፈተና ከመከራ ድነዋል። ሰላም ለኪን ጸልየው ከሞት ድነዋል፣ ከአደጋ አምልጠዋል። ሰላም ለኪን ጸልየው ከእመቤታችን ዘንድ የሚፈልጉትን አግኝተዋል። የወለላይቱ እመቤት ልጆች እመቤታችንን በሰላም ለኪ ጸሎት ሰላም ለኪ ወይም ሰላም ላንቺ ይሁን ስንላት እሷም የልጄና የኔ ሰላም ከናንተ ጋር ይሁን ትለናለች። በሰላም ለኪ ጸሎት እመቤታችንን ሰላም ለኪ የሚላት ሰው እንደ ቅዱስ ገብርኤል ለእመቤታችን የሰላምታ እጅ መንሻ እያቀረበላት ነው፣ ወይም እንደ ቅዱስ ገብርኤል እያመሰገናት ነው። በጸሎተ ማርያም እመቤታችንን ሰላም ለኪ ስትሏት እንደ ቀላል እንዳታዩት። ምክንያቱም እመቤታችንን በአፈ ገብርኤል እያመሰገናችኋት ነውና። እመቤታችንን በሰላም ለኪ የሚያመሰግናት ሰው የእመቤታችን ፍጹም የሆነ ሰላም ቅድስት ኤልሳቤጥን ያረጋጋት ያ ሰላም መጥምቁ ዮሐንስን በማኅፀን ያዘለለ የእመቤታችን ሰላም ከእርሱ ጋር ይሆናል። በእመቤታችን ላይ ያለው ያደረው ሰላም የመንፈስ ቅዱስ ሰላም ስለሆነ ያንን የእመቤታችንን ሰላም ይካፈላል። በነገራችን ላይ የእመቤታችንን ሰላምታ ሰላምን ብቻ የሚሰጥ ሰላምታ ሳይሆን መንፈስ ቅዱስን የሚያሳድርና መንፈስ ቅዱስን የሚያስሞላ ሰላምታ ነው። ለዚህ ነው ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላበት ተብሎ የተጻፈው። ቅድስት ኤልሳቤጥም ስለ እመቤታችን ሰላምታ ስትናገር እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ብላ ስለ እመቤታችን የሰላምታ ኃይልና ጸጋ ምስክርነቷን እንደሰጠች በቁጥር 44 ላይ ተጽፏል። የእመቤታችን ሰላምታ ጽንስን በደስታ የሚያዘልል መንፈስ ቅዱስን የሚያስመላ ደስታን የሚሰጥ ሰላምታ ነው። ለዚህ ነው አባቶቻችን እመቤታችንን ሰላም ለኪ ስትሏት የእመቤታችን ሰላምና የመንፈስ ቅዱስ ሰላም ከእናንተ ጋር ይሆናል የሚሉት። እመቤታችንን ጸሎት ወይም ጸሎተ ማርያምን የጸለየችው ከዘመዷ ከቅድስት ኤልሳቤጥ ጋር በተገናኘችበት ጊዜ ነው። ቅዱስ ገብርኤል እመቤታችንን ጌታችንን ጸንሳ እንደምትወልድ ሲያበስራት ቅዱስ ገብርኤል ለእመቤታችን 3 ምልክት ነግሯት ነበረ። አንደኛ በድንግልና ጸንሳ በድንግልና እንደምትወልድ፣ ሁለተኛ ያለ ዘር ብእሲ ወይም ያለ ወንድ ዘር በግብረ መንፈስ ቅዱስ ጌታችንን ጸንሳ እንደምትወልድ፣ ሶስተኛ ቅድስት ኤልሳቤጥ በእርጅናዋ ዘመን መጥምቁ ዮሐንስን እንደጸነሰች መጥምቁ ዮሐንስን ከጸነሰች 6 ወር እንደሆናት ጭምር ነገራት። ቅዱስ ገብርኤል እነዚህን 3 ምልክት ከነገራት በኋላ እመቤታችን ጌታችንን ጸንሳ ቅድስት ኤልሳቤጥ ደግሞ ቅዱስ ዮሐንስን ከጸነሰች 6 ወር እንደሆናት ልትጠይቃት ወደ ይሁዳ ሀገር ሄደች። እመቤታችንን በቅድስት ኤልሳቤጥ ቤት ገብታ ኤልሳቤጥን ሰላም አለቻት። በዚህን ጊዜ ቅዱስ ሉቃስ በምዕራፍ 1 ከቁጥር 46 እስከ 55 ላይ የጻፈልንን
እመቤታችን ጸሎተ ማርያም የተባለውን ጸሎት ጸለየች። ጸሎቱም ማርያምም እንዲያለች ነፍሴ ጌታን ታከብሯለች ብሎ ጀምሮ ለአብርሃምና ለዘሩ ብሎ የሚያጠቃልለው ነው። ሌላው ጸሎተ ማርያም ጸሎት ውዳሴ ማርያም ከመጸለዩ በፊት የሚጸለይ ጸሎት ነው። ወይም የውዳሴ ማርያም ጸሎት መክፈቻ ወይም መግቢያ ጸሎት ነው። አንድ ኦርቶዶክሳዊ ሰው ውዳሴ ማርያም ከመጸለዩ በፊት እመቤታችንን ሰላም ለኪ ብሎ ጸሎተ ማርያምን አድርሶ ነው ውዳሴ ማርያም የሚጸልየው። ለምሳሌ በተጣበበ ጊዜና ሁኔታ ውስጥ ሆናችሁ ወይም ሙሉ ውዳሴ ማርያም ለመጸለይ ሰዓት ባይበቃችሁ በመጀመሪያ ጸሎተ ማርያም ጸልያችሁ ነው የዕለቱን ውዳሴ ማርያም የምትጸልዩት። በስማም ብላችሁ ጸሎት ጀምራችሁ ጸሎተ ሃይማኖትን ባትጸልዩ እንኳን ጸሎተ ማርያምን ጸልያችሁ ነው ውዳሴ ማርያም የምትጸልዩት። ልብ ካላችሁ በቤተክርስቲያን ቅዳሴና ማህሌት ሲያበቃ ቅዳሴ የቀደሱትና ማህሌት የቆሙት አባቶች ውዳሴ ማርያም ይታደላቸውና ይጸልያሉ። ውዳሴ ማርያም ከመታደሉ በፊት ጸሎተ ማርያምን ነው የሚጸልዩት። ስለዚህ እናንተም ምንም ብትቸኩሉና ጊዜ ብታጡ ውዳሴ ማርያም ከመጸለያችሁ በፊት ጸሎተ ማርያምን ጸልያችሁ ከዛ ውዳሴ ማርያምን ጸልዩ። እንደነገርኳችሁ ጸሎተ ማርያም ከሌሎቹ ከእመቤታችን ጸሎቶች ልዩ የሚያደርገው እመቤታችን በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችው ጸሎት በመሆኑ ነው።